ይችን ነበልባል ነብር ከየትም ብለሽ ይዘሻት ነኝ። ፈጠን ፈጠን ያሉ ልጆች አምጪ እንጂ እነዚህ ልጆች እዚህ ቤት ጥሮታ ሊወጡ ነው እንጂ። አንተ ብቻ ቶሎ ቶሎ ና። ምን የመሳሰሉ እምቦቀቅላ ልጆችን ነው ማዘጋጅልህ። ምንድነው እንደዚህ እንደ ጠላት ማፍጠጥ? ዳይ ወደ ስራ እኮ ተረጋጋ። ምንድነው? ልጄን የማድንበት ገንዘብ ነው የምፈልግ። እሷ ደግሞ ድናለናለች። በቃ እና ሁሉም ነገር ተጠያቂው እኔ ነኝ። ድሀ አምላኩ ፊት ሲንበርከክ ነው የሚያምርበት። አልጸልይም አባቴ አልጸልይም። አባዬ ነቅቷል። ለዛሬው ጭቱ በእግዚአብሔር በእናትህ ማዝዬ የኔ ፍቅር ተመስገን ጌታ ሆይ ተመስገን።